በምታምኑት ህልምና በእጃችሁ ሊገባ በሚገባው እውነታ መካከል ያለው ርቀት መጠሪያ ስሙ ዲሲፕሊን ይባላል። ዲሲፕሊን የሌለው ህልም በምንም ያህል ተነሳሽነት ቢጀመርም እንኳን ከቅዠት ቀጠና አልፎ የሚሄድ አቅም የለውም። ዲሲፕሊን ማለት አንድን ማድረግ ያለብኝን ነገር ስሜቴ ቢፈቅድም ባይፈቅድም መደረግ ስላለበት ብቻ ማድረግ ማለትም። ማንኛውም ችሎታና ብቃት ከዲሲፕሊን ውጭ ከንቱ ነው። ምክንያቱም ዲሲፕሊን ከሌለኝ ምንም እንኳን የማድረጉ ብቃት ቢኖረኝም በነገሩ ባምንበትም ያንን ነገር ማድረግ ያስቸግረኛል። በሌላ አባባል ዲሲፕሊን ከሌለኝ መልካም ልማድን ለማዳበር ፈጽሞ አልችልምና ሕይወቴ በዲሲፕሊን ካልመራው የምተገብረውን ነገር የሚወስንልኝ ያመንኩበት መርህ ሳይሆን የዕለቱ ሁኔታ ወይም ሙድ ይሆናል። ይህ እንዳይሆን ራሳችንን ለመምራት ጤናማ የሆነ ዲሲፕሊን ማዳበር የግድ ነው። ቻናሉን ሰፖርት ማድረግ አትርሱ።